ለተከታዮቿ ሆስፒታሎችን በፍጹም ማመን እንደሌለባቸውና መፈወስ የሚቻለው በእምነት ብቻ እንደሆነ ትነግራቸው ነበር። ነገር ግን በጠና ትታመማለች። በመቀጠልም በውስጡ ጥቃቅን የሲልቨር ቅንጣቶች ያሉበት መድኃኒትን መውሰድ ጀመረች። ይህም ቆዳዋን ቀስ በቀስ ወደ ሰማያዊ ቀለም እንዲቀየር አደረገው። ሆኖም ግን ሰውነቷ እየደከመ መሄዱን ይቀጥላል። በመጨረሻም ወደ ሆስፒታል እንዲወስዷት ብትለምናቸውም ተከታዮቿ ግን እምቢ አሏት። ምክንያቱም የእሷ መታመም መንፈሷ ከዚህ ዓለም ሊለይ መሆኑን የሚያሳይ ምልክት እንደሆነ ቀድማ ነግራቸው ነበር። ስለዚህም ወደ ሆስፒታል አልወሰዷትም። ስትሞትም ለፖሊሶች አልደወሉም። ይልቁንም አልሞተችም ብለው በማመናቸው አስክሬኗን በመኝታ ከረጢት ጠቅልለውና በገና መብራቶች አስጊጠው በቤተ መቅደስ ውስጥ አስቀመጧት። አስክሬኗ መበዝበዝ ቢጀምርም እሷ ባስተማረቻቸው ትምህርት መሰረት አሁንም አልሄደችም ብለው ያምኑ ነበረ።